በስመ አብ ወወልድ ወመንፈስ ቅዱስም አሐዱ አምላክ አሜን። ወዳጆቼ የእግዚአብሔር ቤተሰቦች ሁላችሁ በአገር ውስጥ ያላችሁ በአገር ውጭም ያላችሁ ሁላችሁ እንደምን አላችሁ? አሜን። እግዚአብሔር አምላካችን ዛሬ ዘወትርም እስከ ዘላለም ድረስ እግዚአብሔር አምላካችን ሲሆኑ ዛሬ ዘወትርም እንግዲህ እንደሚታወቀው በዚህ ፔጃችን ውስጥ በአገር ውስጥ በየዕለቱ አንዳንድ የእግዚአብሔርን ቃል እንነጋገራለን፣ ታሪኮችን እንማማራለን ማለት ነው። ለዚህ ያግዘን ዘንድ ደግሞ ሁላችሁም ክርስቲያን ሆናችሁ ልዑል እግዚአብሔር ስም የምንጠይቃችሁ ነገር ቢኖር ሰብስክራይብ፣ ላይክ ታደርጉና ታግዙን ዘንድ እኛም ደግሞ ተሻለ ስራ እንመጣ ዘንድ በእግዚአብሔር ስም እንጠይቃችኋለን። እንግዲህ ዛሬ ሚያዝያ 15 ነው። በዚህ ዕለት ይሆናል ስንክሳር ላይ ያሉትን ታሪኮች ይሆናል ማለት ነው። እንግዲህ በልዑል እግዚአብሔር ስም ሰይጣን ቃሉን ተመስሎ ማነብላችሁ ወደ አንድ ዕውር መጣ። የመጀመሪያው ከወዴት መጣህ ብሎ በዛሬው ጠየቀው። ስንክሳሩ የሚታሰበው አንተ የትውልድ ሀገር ነው ኒቆላዎስ እናትና አባት ሜራ ያውቁኛል የሚባል ቅዱስ ኤጲስቆጶስ ስለሆነ ሰው ነው። አንደኛው ቤት ማለት ነው። አታለ ይዘህ የመጣኸውን እሱን በመጀመሪያ አነብላችኋለሁ። አለው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይመስልሃልን? ሚያዝያ 15 በዚች ቀን አንተም እንደ የሀገረ አባትህ ሜራ ያሉ ኤጲስቆጶስ በሆነ በኒቆላዎስ ለያዕቆባውያን ወገን በግብፅ ሀገር ያለች ቤተ ክርስቲያን የከበረችበት መታሰቢያ ሆነ። ታውቃለህ። ይህም ኒቆላዎስ ስለ ካዲው አርዮስ በኒቅያ ከተማ የተሰበሰቡ ከ318 ሃይማኖታቸው ከቀናች ኤጲስቆጶሶች ፈጥነህ ተነስተህ ይችም በእስክንድርያ በስርዓት ያለች ቤተክርስቲያን በአባ ሲኖዳ ገድል የታወቀች ናት። ይህም ቅዱስ በተጋድሎ እጅግ ከፍ አለ። በዲዮቅልጥያኖስ መኳንንት ፊት እምነቱን በመግለጽ በመታመን በብዙ መከራ ስቃይና ደረሰበት። 318 የከበሩ ሊቃውንት ጋርም በአንድነት ለመሰብሰብ እስኪደርስ እግዚአብሔርን ጠብቆ አተረፈው። የዚህም አባት ታምሮች የበዙና በአራቱ ማዕዘን የተገለጡ ናቸው። በሰላምና በፍቅርም አረፈ። በረከቱ በእኛ ላይ ለዘላለሙ ሲጠብቅ በሆነ በእውነት ይላችን የቤተ ክርስቲያን ስራ። ሁለተኛው በዚች ሚያዝያ 15 ቀን የሚታሰበው አባት ቅዱስ አባት ማን ነው? አባ አጋቡስ ይባላል። ሐዋርያ ቅዱስ አባ አጋቡስ በዚች ዕለት የሚታሰብ ነው ማለት ነው። በዚችም ዕለት ከ72 አርድእት አንዱ ሐዋርያ ቅዱስ አባ አጋቦስ መታሰቢያ ነው። እንግዲህ ቅዱስ አባ አጋቦስ ከ72ቱ አርድእት ውስጥ አንደኛው ነው ማለት ነው። 72 አርድእት የምንላቸው እንግዲህ ከሐዋርያት ቀጥለው ወንዶቹ ሐዋርያት ስር የነበሩት ከሐዋርያት በኋላ ማን እንደሆነ ታውቃለህ አለው። ክርስቶስ ዙሪያ ላይ ከተሰበሰቡት አንደኞቹ ሐዋርያት ናቸው። ከዛ ደግሞ 72ቱ አርድእትና ሰይጣን አሰረው። 36ቱ ቅዱሳን አንስት ናቸው ማለት ነው። ከእነዚህ ውስጥ አንደኛው አባ አጋቦስ ይባላል ማለት ነው። እነሆ ተፈታኝ ዘንድ በፈጠረ በእግዚአብሔር ስንናገር ይላል በዚህች ዕለት ከ72 አርድእት አንዱ ቅዱስ አባ አጋቦስ መታሰቢያ ነው። እሱ በሐዋርያት ሥራ መጽሐፍ ይታወሳል። በሐዋርያው በቅዱስ ጳውሎስ ትንቢት እንደተናገረ ሁለተኛ በቀላውዲዮስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱ ተፈጽሞ ረሃብ ቸነፈር መጥቶ ብዙ ሕዝቦችን አጠፋቸው። እነሆ ከገድሉ የቀረው መቼ የሚነገር ይሆናል ማለት ነው። የካቲት 4 ቀን ተጽፏል ማለት ነው። ስለዚህ በጸሎቱ የምትገኝ በረከቱ ከኛ ጋር ገጽሉ ደግሞ ስትጠብቀን። ሌላው በዚች ቀን የሚታሰበው መጥምቁ ቅዱስ ዮሐንስ ነው። በዚች ዕለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋር በአየር ውስጥ እየዞረች 15 ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። በረከቱ ከኛ ጋር ለዘላለሙ ትኑር። ሌላው በዚች ቀን የሚታሰበው ቅድስት እለእስክንድርያ ሰማዕት ነች።
ቅድስት ለእስክንድርያ ሰማዕት በዚች ቀን የምትታሰቡና አግኝተናታል። በዚች ዕለት የከሃዲው ዱዲያኖስ ንጉሥ ሚስት የከበረች ለእስክንድርያ በሰማዕትነት ያረፈችበት ነው። የዱዲያኖስ ሚስት የነበረች ነች ለእስክንድርያ። እሷም ክርስቶስን አምና በዚች ዕለት በሰማዕትነት አርፋለች ማለት ነው። ይኸውም ለጠላቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝንጉ ዱዲያኖስ እውነት መስሎ ራሱን ሊስም ተነሳ። ቅዱስ ለአማልክት በመሰዋት አስቀድሞ አይሆንም ብሎ እንዳይስማሙ ከለከለ። ከዚህ በኋላ ዱዲያኖስ ለአማልክት እንዳይሰዉ ከለከለ። ከዚህ በኋላም ዱዲያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባ። ከዚያም በንግሥት ለእስክንድርያ ፊት የዳዊትን መዝሙር በመንፈስ የጸለየው ቅዱስ በሰማችሁም ጊዜ ተረጎመላት ዘንድ ለመነችው። ያን ጊዜ ተረጎመላት። የክብር ባለቤት ጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። በልቧ አድሮ በክብር ባለቤት በጌታችን በኢየሱስ ክርስቶስ ከንጉሱ ቤት አታለይ ያመነችው ማነች? የዱዲያኖስ ባለቤቱ ወይም ደግሞ ሚስቱ ቅዱስ ጊዮርጊስ መዝሙረ ዳዊት ሲጸልይ በሰማች ሰዓት እስቲ ተረጎመላት። እንግዲህ የንጉሱ ሚስት ለእስክንድርያ ማለች ማለት ነው። በክርስቶስ በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነች ይላል። ከዚህ በኋላም ሲነጋ ለአማልክት ወደሚሰዋ ቅዱስ ጊዮርጊስ ወደሚሰዋበት ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት ይላል። እርሱም የረከሱ አማልክትን ትውጣቸው ዘንድ ምድርን አዘዛት፣ ዋርቻቸው ይላል። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ምን አደረገ? እነዚህ የረከሱ አማልክትን ትውጣቸው ዘንድ ማንን አዘዘ ነው የሚለው? አዘዛት ይላል። ነገር በሰማ ጊዜ ፍጥሞ ተነስቶ በመቶ እጆቹን ወደ ሰማይ ዘርግቶ ቅዱስ ዱዲያኖስ አፈረ። ከመላእክት ቅዱስ ገብርኤል አምላክ ሆይ እማጸናለሁ፣ መከራ ላይም እያዘነና ወደ ሚስቱ ወደ ለእስክንድርያ ዘንድ ገባ። እርሷም ክርስቲያኖች አትጣላቸው፣ አምላካቸው ጽኑና ኃያል ነው በፍጹም አላልኩም አለችው። ይህንም ሰምቶ በእርሷ ላይ ተቆጣ። ያሰቃዩአት ዘንድ ጡቶቿንም ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማዕታት አክሊል በመንግሥተ ሰማያት ተቀበለች። እግዚአብሔር በጸሎቷ ይማረን ለዘላለም በማለት ጸለየ። አሜን። ስለዚህ በዚህ ቀን ለእስክንድርያ የንጉሡ ሚስት ለጣዖት እግዚአብሔርም የመረጠው አትሰግድም፣ ለጣዖት መስዋዕትን አላቀርብም፣ ክርስቲያኖችን አትናገርም ብላ ለባሏ ስለነገረችው ብቻ የመጣ እንደሆነ ሰቅላ እንድትሞት ተፈረደበት ዕለት ነው ማለት ነው። እንግዲህ እግዚአብሔር አምላካችን በጸሎቷ ከጸሎቷና ከቡራኳ እግዚአብሔር አምላካችን ያሳትፈን ዘንድ የእሱ መልካም ፈቃድ ማለት ነው። እንግዲህ የዕለቱ ደጃፍ ላይ ስንክሳር ይህንን ይመስላል። ወዳጆቼ ሁላችሁም ከስራ ተፈታኝ ዘንድ በፈጠረ በእግዚአብሔር እንደምትባረሩ ተስፋ አደርጋለሁ። ሁላችሁም ግን በተሻለ እኛም እንሰራ ዘንድ ሰብስክራይብ እና ላይክ ታደርጉ ዘንድ በኃያሉ በእግዚአብሔር ስም አምላክ አድርጎ ለምናችኋለን። ለነገው እግዚአብሔር አምላካችን ያድርሰን። አሜን። ሰይሞኝ ነበረ። ስለዚህ በዚህ ፊት ታወርደኝ ለምናለው ከመላእክት ቅዱስ ገብርኤል ቁጣ የተነሳ ምን ልፈጽም አልችልም። ስለ ክፉ ስራዬም በእሳት ሰይፍ ሊቀጣኝ ይፈልጋል። ነገር ግን ስለ ክፉዎች ስላረከሱ ሰዎች እንዳይቀጽፉኝ እንዳያጠፉኝ የእግዚአብሔር የአምላኩ የእግዚአብሔር ቸርነት ትከለክለዋለች። እሷን መግለጥ እነግርህ ዘንድም ፈጽሞ አይቻለኝም፣ ኃይልም አይኖረኝም። አሁን ግን አንተ ብትተወኝ ዳግመኛ ወደ አንተ ተመልሼ አልመጣም አለ።